ባንቺ ሕይወት ውስጥ ያለውን ገለባውን ከስንዴ ይለያል። ኦ ሃሌሉያ ሃሌሉያ ሃሌሉያ። ኦ ሃሌሉያ። It's very natural. በጣም ስንዴ ብቻው ያለ ካበሬ አይፈጠርም። እዚህ ፍጹም ቅዱስ ምሉ አንድ እንከን የሌለው ሰው የለም። ሁሉም ባለገለባ ነው። ሁሉም ደግሞ ሁሉም ባለገለባ ነው ተብሎ ደግሞ ከነገለባው ወደ ጎተራ የሚገባ እህል አለ ወይ? አንዳንዴ ምን ትላላችሁ? ምን ይላል ክርስቲያን? አይደለም ከነገለባው አስገቡ። ከነገለባውማ አትገባም፣ ትበጠራለህ። አገር ቤት እንደዛ ንፋስ አይጠራም። አንተ ንፋስ አንተ ንፋስ እርዳኝ። ምን ልርዳ? ገለባውን ከስንዴው በመለየት ሂደት ላይ እርዳኝ። በመንፈስ እንደሚደረግ መንፈስ ቅዱስ ሲወርድ አንተ ላይ ሲወርድ ገለባውን ወደዚህ ስንዴውን ያንተን ስንዴያዊ ሕይወት ወደዚህ አድርጎ እግዚአብሔር ለውጦ ለሰማይ ያበቃሃል። ሃሌሉያ 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 ሃሌሉያ። ስም እንደዚህ ቂን ማለትና ልክ ነኝ አትበል። ቸርች ውስጥ ልክ ነኝ ልክ አይደለም ልንገራችሁ። በቸርች ውስጥ ልክ ያይደለ ማለት ምንድን ነው? ልክ ነኝ ማለት ነው። አንቃ ቸርች ውስጥ ልክ የሆንሽ ቢመስልሽ እንኳን ልክ አይደለሁም ስትይ ነው ራይት የምታገኘው። አንተም ለሴት ብቻ የተናገርኩት ልክ ነኝ ያልክለታ ነው ኤክስ የምታገኘው በሰማይ። ልክ አይደለሁም ባልክ ቀን ራይት ወደ ትመለሳለህ። አቤት። አንድ ወንድማችን አንድ ሰው 400 ስኳሩ ደረሰና ሐኪም ቤት ይዞት ይሄዳል። ታሟል። ያኛው ሊሞት ደርሶ እና ይሄኛው 400 ደርሶበት ይዞት ይሄድና ሐኪሞች ይሄንን በቃ ተረባርበው ለማዳን ይሞክራሉ። አንዱ ሐኪም ምን አለ ያንተስ ቢለካ ስኳር ይሉታል። ይዞ ያዱ አይ እኔ ምንም ችግር የለብኝም አለ። አይ ችግር ስላለበት አይደለም ምን አለበት ምንም ለቀለ ጨዋታም ቢሆን አሉ። ሲለኩት 600። ስለዚህ ልክ ነኝ አልክ በሙሉ ስኳር 600 ሊሆን ይችላል። ቸርች ውስጥ ልክ ነኝ ተብሎ ልክ የሚሆን ሰው የለም። ቸርች ውስጥ ልክ ነኝ ልክ የሚሆነው ልክ አይደለሁም የሚል ሰው ብቻ። አሜን። ለምን መሰለህ? ልክ ነኝ ካለ መለወጥ የለም። ልክ ነኝ ካለ ለምን ይለወጣል? ከዚያም በኋላ 600 ሲሆን ያ ልክ ነኝ ያለው ምን ሆነ? አሁን ልክ አልሆነም። ልክ አልሆነ ባለመሆኑ እዛው ትሪትመንት አገኘ።
ከዚያም በኋላ 600 የነበረው ወደ 170 ወደ 160 ወረደልን ማለት ነው። ልክ ነኝ ካልክ ትሞታለህ። ልክ አይደለሁም ስትል ግን ወደ ቦታው ይመልሳል፣ ትለወጣለህ። ክብር ለኢየሱስ ይሁን። አሜን። ከዚህ በላይ ከሄድኩባችሁ ትቸገራላችሁ እና እግዚአብሔርም የእናንተን መንፈስ ቢፈቅድ ከኢየሱስ ጋር ትንሽ እንድንነጋገር ልንገራችሁ። ትንሽ እንድንነጋገር ለኢየሱስ ጊዜ እንድንሰጠው ውስጥ ይፈልጋል። እንዴት ይህን የመሰለ ሕዝብ በእሳት የተነጠቀ ትንታግ ለሰማይ እግዚአብሔር የጠራው ኑሮ ይኖረው ሀገር ይቀይር። ይኮ የሰማይ ሕዝብ ነው። እንደ ማንኛውም ሰው ልብስ ይልበስ፣ እንደ ማንኛውም ይነግድ፣ ሌላም ነገር ያለ ይኮ ልዩ ሕዝብ ነው። ይኮ ልዩ ሕዝብ ነው። ይኮ የሰማይ ሕዝብ ነው። ይህ በጣም ለሚገርም ነገር የተጠራ ሕዝብ ነው። ሃሌሉያ። እውነት እግዚአብሔር ዛሬ ደንዳናነትም ጥንካሬ እችላለሁ አውቃለሁ ባይነትን አስወግዶ ረድቶን እሱ ወደሚፈልገው አቅጣጫ ቢለውጠን እሱንም ቢያስመስል ወደ ክብሩ ቢያስጠጋ ወደ ዙፋኑ ቢያስጠጋን ወደ ጸጋው ቢያስጠጋን መንፈሱን ቢያወርድልን ወደ ክብሩ ቢያስጠጋን ወደ ኃይሉ ቢያስጠጋን ሳብ ቢያደርገን ካለንበት ቦታ ሳብ ቢያደርገን በመንፈሱ ወደ እሱ ሳብ ቢያደርገን በመንፈሱ ወደ እሱ ሳብ ቢያደርገን በቅዱስ መንፈሱ ወደ ራሱ ያስጠጋን በደሙ ቢስበን በደሙ ዛሬ በዚህ ሰዓት ላይ ደሙ ወደ እሱ ቢያቀርበን ቢያስጠጋን ወደ ክብሩ ወደ ኃይሉ አራያ አሻራባ ፊቱን ፈልጉ። የእግዚአብሔር መንፈስ ይወርድላችኋል። የእግዚአብሔር ኃይል ይዳስሳችኋል። የእግዚአብሔር ኃይል ይዳስሳችኋል። የእግዚአብሔር መንፈስ ይስባችኋል። በመንፈስ ቅዱስ ገለባውን አስወግድ። በመንፈስ ቅዱስ ገለባውን አስወግድ። አቤቱ ከእያንዳንዱ ሕይወት ገለባውን አስወግድ። አባካያታላላሳባ ይውረድ የእግዚአብሔር መንፈስ አላላ ገለባውን ባያያያ አላላላላላ ይንፈስ የእግዚአብሔር ንፋስ ይንፈስ። አውድማውን የሚያጠራ ኢየሱስ አውድማውን የሚያጠራ ቤተ ክርስቲያንን የሚያጠራ መንፈሱን የሚያወርድ ኢየሱስ
መንሹ በእጅ ያለ መንሽን በእጅ ያዝክ ኢየሱስ ሆይ አትራካራታላላ ብድግ አድርግ ጌታ ሆይ አራት ሸክላ ሰሪ አላላላሳያ አታላላባውትያ አላማ ያላላባታ የእውነት የእግዚአብሔር መንፈስ የሚያጠራ መንፈስ የሚያጠራ መንፈስ የሚያጠራ መንፈስ የሚለውጥ መንፈስ ከክብር ወደ ክብር የሚያሻግር መንፈስ ከውርደት ወደ ክብር የሚያሻግር ከክብር ወደ ክብር የሚያሻግር የእግዚአብሔር መንፈስ የእግዚአብሔር መንፈስ ሃሌሉያ ሃሌሉያ ና ኢየሱስ ና በዚህ ጉባኤና በክብርና አንተ ሸክላ ሰሪና አንተ ኢየሱስ ና አያማ ሃያላላባላባ ዳጋጋጋጋጋራባ ሃያላላባ ያያባያባያባያባያባያባያ አባባባባባባ አቤት ሰማይ የሚሄድ ሕዝብ ዛሬ ኢየሱስ ቢገለጥ ዛሬ ኢየሱስ ሰማይን ቀዶ ቢወርድ ዛሬ ኢየሱስ ያላ ልጆቹን ሊሰበስብ ቢመጣ ለሰማይ የተዘጋጀ ሕዝብ ኢየሱስ እዚህ አለ። እህቶች እዚህ አለ። ኢየሱስ አጠገባችሁ ኢየሱስ አለ። እውነት ኢየሱስ አጠገባችሁ አለ። አጠገባችሁ አለ። አጠገብህ አለ። አንተ ሰው አጠገብህ አለ። አጠገብህ አለ። እየሰማህ ነው፣ እያየህ ነው፣ ልብን እያነበበ ነው። የምትለውን፣ የምታስበውን፣ የምትመኘውን፣ የምትፈልገውን፣ የምትራበውን ኢየሱስ እያየ ነው። ሃሌሉያ 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 Hallelujah. 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 Abet, 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 abet. Abet, 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 abet. Abet, 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 abet. እስቲ ቆመን እጅ ለእጅ ተያይዘን እጆቻችንን ወደ ሰማይ እንዘርጋቸው። እስቲ ይያቸው ረሃባችንን ይህ ኢየሱስ ጥማታችንን ይህ ፍላጎታችንን ይህ ምኞታችንን ይህ ይያዝ እጆቻችን እስቲ ይያዙ ጥማታችንን ይህ ሰማየው Hallelujah.
You and I have
ትናንትናለሁ ስራዬን ሰርቶ በድቆም ያለሁ እንደነበርኩ አይደል ትናንትናለሁ እጥፍ ድርብ ከእጅ ተቀብያለሁ እንደነበርኩ አይደል ትናንትናለሁ ስራዬን ሰርቶ ተደርነት ታዲያ እንዴት እንዳለፈ ይሆናል አምልኮዬ ባንተ ከተለወጠ ታዲያ እንዴት እንዳለፈ ይሆናል ዝማሬ ባንተ ከተለወጠ ታዲያ እንዴት እንዳለፈ ይሆናል ዝማሬ ባንተ ከተለወጠ እልፍ ክብር እልፍ ክብር እልፍ ውዳሴ ትስብህና ደስ የሚያሰኝ ደስ የሚያሰኝ ክብር ሲሰጥ አንተን ሲያከብር እልፍ ክብር እልፍ ውዳሴ እጆች ይዘርጉለት ከጫፍ እስከ ጫፍ ደስ የሚያሰኝ ክብር ሲሰጥ ክብር ወጥቶ አንተን ሲያከብር ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ካየሁ ክብርህን እንጂ ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? 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 እጆች ይዘርጉለት ከዚህ በላይ ምን አለ? ከዚህ በላይ ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? እልፍ ክብር እልፍ ውዳሴ ትስብህና ታክብርነት ደስ የሚያሰኝ ደስ የሚያሰኝ ክብር ሲሰጥ ክብሬ ወድቆ አንተን ሲያከብር እልፍ ክብር እልፍ ውዳሴ ትስብህና ታክብርነት ደስ የሚያሰኝ ክብር ሲሰጥ ክብሬ ወድቆ አንተን ሲያከብር ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ከዚህ በላይ ምን አለ? እጆች ይነሱለትና ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ከዚህ በላይ ሰማይ 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 ሰማያት ተዳርሶ ከዚህ በላይ ምን አለ? ሰማያት ተዳርሶ ከዚህ በላይ ምን አለ? ሰማያት ተዳርሶ ክብር ካመጣልኝ ከዚህ በላይ ምን አለ?
ኢየሱስ ይባረክ። እስኪ በመካከላችን ያለ ኢየሱስ አስተምሮናል፣ አስታጥቆናል። እስኪ አሜን ሃሌሉያ። እስኪ በእልልታና በጭብጨባ ኢየሱስን ከፍ እናደርገዋለን። ኢየሱስ በመካከላችን አለ። ስንቶቻችሁ አመናችሁ? አንድ ነገር ከላያችን ተገፎ አይሰማችሁ? አንድ ወዳልተፈለገ ከምንሄድበት እግዚአብሔር በቃሉ እንደመለሰን ይሰማችኋል? እግዚአብሔር አስተምሮናል። ምናልባትም ኢያሱ የድፋም ልብስ ለብሶ በመላኩ ፊት ቆሞ ነበርና እርሱ መልሶ በፊቱ የቆሙትን የድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳይን ካንተ ምን አድርጌያለሁ? ጥሩ ልብስም
እስኪ አበሳችንን ከኛ ላይ ያስወገደ፣ ገለባውን ከኛ ላይ ያስወገደ፣ ኃጢአታችንን ከኛ ያራቀ እስኪ ኢየሱስ ይባረክ። በእልልታ በጭብጨባ ኢየሱስ ከፍ 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 በል። ኢየሱስ ለሰማይ አዘጋጅቶናል። ጌታ ኢየሱስን እጅግ አድርገን እናመሰግናለን። እስኪ አባታችንን ቢሾፕ ደጉን ጌታ ኢየሱስ እየባረከ ይባርክ። ጌታ ኢየሱስ በጣም ትልቅ ነገር አስተምሮናል። ኢየሱስን እናመሰግናለን። ሁላችንም ቆም እንልና የጠዋቱን ፕሮግራም በዚህ እናበቃለን። ሁላችንም በያለንበት እንቆማለን። ኢየሱስ ይባርካችሁ። ከሰዓት በኋላ ልክ 9 ሰዓት ጉባኤያችን ይጀመራል። በጠዋቱ ክፍለ ጊዜ የባረከን አምላክ ጌታ ኢየሱስ ለዘላለም እስኪ ተባርከናል። መንፈስ ቅዱስ ወርዷል። ከላያችን ላይ አበሳ ተነስቷል። እስኪ ሃሌሉያ! አረ አይሰማም በደንብ ሃሌሉያ! እልልታም ጭብጨባም ይደገም። የባረከን አምላክ ጌታ ኢየሱስ ይባረክ። አንድ የጸሎት ጥያቄ ወረቀት እዚህ ጋር ደርሶኛል። በጋራ ይጸለይ የሚል እናቴ ሰኞ ቀን የልብ ቀዶ ጥገና ስለሚደረጉ በሰላም እንድጠናቀቅ እንድትጸልዩልኝ የሚል ጥያቄ አለ። ኢየሱስ ይችላል አይችልም? በጋራ ከፓስተር አብርሃም ጋር እንጸልያለን። በዚህ በተሰበከው የእግዚአብሔር ቃል ስልጣን በወረደው መንፈስ ምስክርነት እዚህ የተጠቀሰ ብቻም አይደለም። ሌላም አንድ ወንድም እግሩ ተሰብሮ ሆስፒታል ተይቷል፣ ፕሪቶሪያ አካባቢ። እሱም የጸሎት ተራ ጠይቋል። ጸሎት ወረቀት ለመላክ ጥያቄ ለመላክ አጥተው እየተመኙ ያሉም አሉ፣ እንዲጸለይ የሚፈልጉም አሉ። ስለዚህ ተስማምተን ከለመንን በሰማያት ካለው ከአባታችን ዘንድ ይደረግልናል። በጌታ በኢየሱስ ስም እንጸልይ። ጌታ ኢየሱስ ተአምር ሰሪ አምላክ ቃሉን ላከ፣ ፈወሳቸው። የሚፈውስ ቃል እንልካለን። ማንኛውም አይነት በሽታ በሩቅም በቅርብም ያለ የታመመ የህመም ስሜት የሚሰማው በዚህ በእግዚአብሔር ቃል ስልጣን በመንፈሳዊ ቅባትና ጉልበት በኢየሱስ ስም የተወገደ ይሆን። በጌታ በኢየሱስ የተነቀለ ይሁን። ማንኛውም አይነት ፈውስ ሸክላ ሰሪው በዚህ ጉባኤ ላይ አለ። በሱ ጉልበትና ስልጣን በጌታ በኢየሱስ ይወገድ። በሩቅም በቅርብም ያለው ፈውስና ሰላም ይሆንለት። የተጻፈው ቃል ይፈጸምላቸው። ቃል ይላክላቸው። ስምን እንልካለን፣ ቃልን እንልካለን። አምናን እንጸልያለን። የተደረገው የተለመነው በሙሉ እንደተቀበላችሁት ኢመኑ ይሆንላችኋል ብሏል። ስለሰማን ተባረክ። ሁላችን በአንድ ላይ ስለሰማን ተባረክ። እልልታም ጭብጨባ ለጌታ ለኢየሱስ ይሁን። መልካም ምሳ። ሁላችንም የመጨረሻ ጸሎት ጸልየን እናበቃለን። የጠዋቱን ክፍለ ጊዜ እናመስግን። እጆቻችንን ዘርግተን ጌታ ኢየሱስ እናመሰግናለን። የጠዋቱን ክፍለ ጊዜ ስለባረክልን፣ ቃልን ስላመጣ፣ መንፈስን ስላወረድክ ከፍ ከፍ እናደርጋለን። አሁንም የከሰዓት በኋላን ፕሮግራም አደራ ተረከብ። ጊዜያችንን ደግሞ ላንተ አደራ አሳልፈን እንሰጣለን። ስለ ሁሉ ተባረክ። በጌታ በኢየሱስ ክርስቶስ ስም በእልልታ በጭብጨባ ኢየሱስ የመጨረሻ ይክበር።